ያሰማልን በእድሜ በጤና ይጠብቅልን። በቃ ሲባሉ ሰዓት የለም ሲባሉም ታዝዘው በጣም የሚያገለግሉ አውቀው የሚሰሩ ሰንበት ትምህርት ቤት አገልጋዮች ናቸው ያሉንና ከፍ አድርጋችሁ እግዚአብሔርን አመስግኑላችሁ። እሺ የተወደዳችሁ ምዕመናን እንግዲህ እንደሚታወቀው አገልግሎቱ በዚህ መንገድ እንደቀጠለ ነው። አገልግሎቱ ይቀጥላል። የቅዳሴው ስርዓት ገና ነው። ወንጌል ገና ነው። እንማራለን። አንዳንድ ማስታወቂያዎችን እነግራችኋለሁ። በመጀመሪያ እንደምታውቁት ሁላችሁም በዚህ ካቴድራል በጀርባው በኩል በቤተክርስቲያኑ በዚህ በቤተልሔሙ በኩል ያለውን የካህናት መኖሪያ ወይም ካሁን በፊት ለብዙ ዘመናት ካህናቱ፣ ዲያቆናቱ፣ መምህራኑ ይኖሩበት የነበረ ስፍራ እጅግ በሚገርም ሁኔታ ያው ቃሉን እዚህ መጠቀም ባያስፈልግም ግን ስለምታውቁት መናገር ግድ ነውና አገልጋዮች ከአይጥ ጋር እየተጋፉ ነው ይኖሩ የነበረ። አሁን ያ ጊዜው አብቅቶ እግዚአብሔር ወዶና ፈቅዶ የካህናቱ ማረፊያ ተቀይሮ ከዚህ ጋር በመታየት በትምህርት ቤቱ በኩል ግሩም በሆነ ህንጻ ተጠልለው በሚገባ ንጽህናቸው ተጠብቀው እያገለገሉ ይገኛሉ። በስተጀርባ ያለው ደግሞ ቆርቆሮ በቆርቆሮ ታጅቦ የነበረው ካቴድራል ሙሉ ለሙሉ ፈርሶ አሁን ለልማት ተሰልፎ እባካችሁ አንጹኝ አንጹኝ ስሩብኝ እያለ ነው። ስለዚህ ይህ ባለበት ሁኔታ ልማት ማልማት ግድ ነውና እያንዳንዳችን የምንችለውን እናደርጋለን። እንግዲህ ሰበካ ጉባኤው አስተዳደር ከክቡር አባታችን ጀምሮ በቅንነት ካቴድራሉ መልማት አለበት፣ የአብነት ትምህርት ቤት መስፋፋት አለበት፣ የካህናቱ ማረፊያ በጥሩ ሁኔታ መሰራት አለበት። የተለያዩ የገቢ ቦታዎች ገቢውን በሚመጥን ካቴድራሉን በሚመጥን ገቢ እንዲያስገኙ ሆነው
ቤተክርስቲያን ራሷን መቻል አለባት በሚል በሰፊ በአዲስ መንፈስ እንቅስቃሴ ላይ ነው እና ያለ ሰበካ ጉባኤውንም ልማት ኮሚቴውን አስተዳደር ሰራተኛውን ካህናቱን በሙሉ የካቴድራሉን አገልጋዮች የአካባቢውን ምዕመናን ከፍ አድርጋችሁ እግዚአብሔርን አመስግኑልን። በሚገባ ስራ እየተሰራ ነው። በመጨረሻ ስትወጡ ምንድነው የሚያወሩት? ምን ፈርሷል? ምን አዲስ ነገር አለ የሚለውን ሁላችሁም እየጎበኛችሁ ትሄዳላችሁ። ወይ ምን አለ ባነኩት ትላላችሁ፣ ወይም እንኳን ይህንስ ከዚህ ያስወገዱት ብላችሁ ደስ ይላችኋል። ምርጫው የእናንተ ነው የሚሆን። እንድትጎበኙ ግን ግብዣችን ነው። አያስማማልም? ያስማማል ምትባጨብጡ በደንብ አድርጋችሁ እሺ። ስለዚህ አንዳንድ ምዕመናን የካቴድራሉን አካውንት የጠየቃችሁን አላችሁ። ባትጠይቁንም ደግሞ መንገድ ግዴታ ስለሆነ መባችሁን ስለታችሁን ማስገባት የምትችሉ ሰዎች አካውንቱን እንነግራችኋለን። ስልካችሁ ምናልባት ሌባ እንዳስቶት ከሆነ ደሰስ አድርጉ፣ ጎብኙት። ስለዚህ ሁላችሁም ስልካችሁን አውጡና የቦሌ መድኃኔዓለም ቤተክርስቲያን አካውንት ለሚጠይቃችሁ ሰው ሁሉ ለመስጠት ዝግጁ እንድትሆኑ አሁን አካውንቱን እነግራችኋለሁ። 100,000 በሉ ሁላችሁ 100,000 95 75 514 እደግመዋለሁ 100,000 95 75 514 የሚዲያ ባለሙያዎች ይሄንን ጽፋችሁ አስተላልፉ። የሚዲያ ባለሙያዎች ከዚህ ጋር የምትቀርጹ በሙሉ የካቴድራሉን አካውንት ጽፋችሁ ለዓለም ማስተዋወቅ አለባችሁ። በሉ በደምብ ጻፉ። ሁላችሁ ሚዲያ የዘረጋችሁ በሙሉ 100,000 95 75 514 ይህ ቦሌ መድኃኔዓለም ካቴድራል ነው። በዓለም በሚዲያ የምትከታተሉ ምዕመናን ቅዱስ ዮሐንስ ለኔ ይህን አድርጎልኛል ደርሶልኛል የምትሉ የቻላችሁትን በዚህ አካውንት ማስገባት ትችላላችሁ። አንድ እህታችን ስለተነበረብኝ ልጅ አልነበረኝም ለመጥምቁ ዮሐንስ መጥቼ ነገሩት 2 ሴት ልጆችን ሰጥቶኝ በልጅ ተባርኪያለሁ ትዳር የሌላችሁ ሁሉ ነገር የሌላችሁ ቅዱስ ዮሐንስን መጣችሁ ጠይቁት። ሁሉ ነገር ህይወታችሁ የተስተካከለ ይሆናል። ከዚህ በመቀጠል በቀጥታ የምንሄደው ወደ ዕለቱ ትምህርት ነው። አጠር ላለ ደቂቃ ምናልባትም አጠር ላለ ደቂቃ እምንል የቅዳሴው ሰዓት እንዳያልፍብን ነው። ተወዳጁና አንጋፋው የቅኔው መድበል የሐዲሳቱ ትርጓሜ ባለቤት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የልሳነ ተዋሕዶ ዋና አዘጋጅ መጋቢ አእላፍ ኤፍሬም በየነ ሰዓቱን ዋጅተው ዕለቱን ያስተምሩናል። በቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽእ ፍኖቶ። ክቡር አባታችን የልማት አባት የሰላም አባት መላከ ገነት ቆሞስ አባ ናትናኤል መላኩ የዚህ ታላቅ ርዕሰ ምልዕተ አድባር ቦሌ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከባዊ በቃሉ ያለው የካቴድራሉ ዋና ጸሐፊ፣ የተከበሩ አባታችን ቆሞስ አባ ወልደ ሰንበት ምክትል አስተዳዳሪ፣ ቆሞስ አባታችን አባ ሀብተ ማርያም ከአዲስ አበባ ሀገረ ስብከት የመጡ አሉ። እንዲህ ብዙ ሊቃውንት ናቸው ያሉት። ወአንተኒ ሕፃን ነቢየ ልዑል ትሰመይ፣ አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱን ታስተካክል ዘንድ በፊቱ ትሄዳለህና። አባቱ ዘካርያስ ስለ ልጁ ስለ ዮሐንስ የተናገረው ነው። ዛሬ መጥምቁ ዮሐንስ የተወለደበት ዕለት ነው እና
ዘርኩከ ደመና ሰማይ ዮሐንስ ዘርኩከ ደመና ሰማይ ዮሐንስ ዘርኩከ ደመና ሰማይ ዮሐንስ ዘርኩከ ፈለገ ዮርዳኖስ ሰንበት ትምህርት ቤት መዘምራን ዝማሬ መላእክትን ያሰማልን፣ በእድሜ በጤና ይጠብቅልን። በቃ ሲባሉ ሰዓት የለም ሲባሉም ታዝዘው በጣም የሚያገለግሉ አውቀው የሚሰሩ ሰንበት ትምህርት ቤት አገልጋዮች ናቸው ያሉንና ከፍ አድርጋችሁ እግዚአብሔርን አመስግኑላችሁ። እሺ የተወደዳችሁ ምዕመናን፣ እንግዲህ እንደሚታወቀው አገልግሎቱ በዚህ መንገድ እንደቀጠለ ነው። አገልግሎቱ ይቀጥላል። የቅዳሴው ስርዓት ገና ነው። ወንጌል ገና ነው። እንማራለን። አንዳንድ ማስታወቂያዎችን እነግራቸዋለሁ። በመጀመሪያ እንደምታውቁት ሁላችሁም በዚህ ካቴድራል በጀርባው በኩል በቤተክርስቲያኑ በዚህ በቤተልሔሙ በኩል ያለውን የካህናት መኖሪያ ወይም ካሁን በፊት ለብዙ ዘመናት ካህናቱ፣ ዲያቆናቱ፣ መምህራኑ ይኖሩበት የነበረ ስፍራ እጅግ በሚገርም ሁኔታ ያው ቃሉን እዚህ መጠቀም ባያስፈልግም ግን ስለምታውቁት መናገር ግድ ነውና አገልጋዮች ከአይጥ ጋር እየተጋፉ ነው ይኖሩ የነበረ። አሁን ያ ጊዜው አብቅቶ እግዚአብሔር ወዶና ፈቅዶ የካህናቱ ማረፊያ ተቀይሮ ከዚህ ጋር በምታዩት በትምህርት ቤቱ በኩል ግሩም በሆነ ህንፃ ተጠልለው በሚገባ ንጽህናቸው ተጠብቀው እያገለገሉ ይገኛሉ። በስተጀርባ ያለው ደግሞ ቆርቆሮ በቆርቆሮ ታጅቦ የነበረው ካቴድራል ሙሉ ለሙሉ ፈርሶ አሁን ለልማት ተሰልፎ እባካችሁ አንጹኝ አንጹኝ ስሩብኝ እያለ ነው። ስለዚህ ይህ ባለበት ሁኔታ ልማት ማልማት ግድ ነውና እያንዳንዳችን የምንችለውን እናደርጋለን። እንግዲህ ሰበካ ጉባኤው አስተዳደር ከክቡር አባታችን ጀምሮ በቅንነት ካቴድራሉ መልማት አለበት፣ የአብነት ትምህርት ቤት መስፋፋት አለበት፣ የካህናቱ ማረፊያ በጥሩ ሁኔታ መሰራት አለበት፣ የተለያዩ የገቢ ቦታዎች ገቢውን በሚመጥን ካቴድራሉን በሚመጥን ገቢ እንዲያስገኙ ሆነው ቤተክርስቲያን ራሷን መቻል አለባት በሚል በሰፊ በአዲስ መንፈስ እንቅስቃሴ ላይ ነውና ያለ ሰበካ ጉባኤውንም ልማት ኮሚቴውን አስተዳደር ሰራተኛውን ካህናቱን በሙሉ የካቴድራሉን አገልጋዮች የአካባቢውን ምዕመናን ከፍ አድርጋችሁ እግዚአብሔርን አመስግኑልን። በሚገባ ስራ እየተሰራ ነው። በመጨረሻ ስትወጡ ምንድን ነው የሚያወሩት? ምን ፈርሷል? ምን አዲስ ነገር አለ የሚለውን ሁላችሁም እየጎበኛችሁ ትሄዳላችሁ። ወይ ምን አለ ባነኩት ትላላችሁ፣ ወይም እንኳን ይህንስ ከዚህ ያስወገዱት ብላችሁ ደስ ይላችኋል። ምርጫው የእናንተ ነው የሚሆን። እንድትጎበኙ ግን ግብዣችን ነው። አያስማማልም? ያስማማል ምትባጨብጩ በደንብ አድርጋችሁ እሺ። ስለዚህ አንዳንድ ምዕመናን የካቴድራሉን አካውንት የጠየቃችሁን ማላችሁ፣ ባትጠይቁንም ደግሞ መንገድ ግዴታ ስለሆነ መባችሁን ስለታችሁን ማስገባት የምትችሉ ሰዎች አካውንቱን እንነግራችኋለን። ስልካችሁን ምናልባት ሌባ እንዳስቶት ከሆነ ደሰስ አድርጉ፣ ጎብኙት። ስለዚህ ሁላችሁም ስልካችሁን አውጡና የቦሌ መድኃኔዓለም ቤተክርስቲያን አካውንት ለሚጠይቃችሁ ሰው ሁሉ ለመስጠት ዝግጁ እንድትሆኑ አሁን አካውንቱን እነግራችኋለሁ። 100,000 በሉ ሁላችሁ 100,000 95 75 514 እደግመዋለሁ 100,000 95 75 514 የሚዲያ ባለሙያዎች ይሄንን ጽፋችሁ አስተላልፉ። የሚዲያ ባለሙያዎች ከዚህ ጋር የምትቀርጹ በሙሉ የካቴድራሉን አካውንት ጽፋችሁ ለዓለም ማስተዋወቅ አለባችሁ። በሉ በደምብ ጻፉ። ሁላችሁ ሚዲያ የዘረጋችሁ በሙሉ 100,000 95 75 514 ይህ ቦሌ መድኃኔዓለም ካቴድራል ነው። በዓለም በሚዲያ የምትከታተሉ ምዕመናን ቅዱስ ዮሐንስ ለኔ ይህን አድርጎልኛል ደርሶልኛል የምትሉ የቻላችሁትን በዚህ አካውንት ማስገባት ትችላላችሁ። አንድ እህታችን ስለት ነበረብኝ ልጅ አልነበረኝም ለመጥምቁ ዮሐንስ መጥቼ ነገሩት
ሁለት ሴት ልጆችን ሰጥቶ በልጅ ተባርኪያለሁ ትዳር የሌላችሁ ሁሉ ነገር የሌላችሁ ቅዱስ ዮሐንስን መጣችሁ ጠይቁት። ሁሉ ነገር ህይወታችሁ የተስተካከለ ይሆናል። ከዚህ በመቀጠል በቀጥታ የምንሄደው ወደ ዕለቱ ትምህርት ነው። አጠር ላለ ደቂቃ ምናልባትም አጠር ላለ ደቂቃ እምንል የቅዳሴው ሰዓት እንዳያልፍብን ነው። ተወዳጁና አንጋፋው የቅኔው መድበል የሐዲሳቱ ትርጓሜ ባለቤት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የልሳነ ተዋሕዶ ዋና አዘጋጅ መጋቢ አእላፍ ኤፍሬም በየነ ሰዓቱን ዋጅተው ዕለቱን ያስተምሩናል። በቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐወር ቅድመ እግዚአብሔር ከመ ትጽእ ፍኖቶ። ክቡር አባታችን የልማት አባት የሰላም አባት መላከ ገነት ቆሞስ አባ ናትናኤል መላኩ የዚህ ታላቅ ርዕሰ ምልዕተ አድባር ወልየ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከባዊ በቃሉ ያለው የካቴድራሉ ዋና ጸሐፊ፣ የተከበሩ አባታችን ቆሞስ አባ ወልደ ሰንበት ምክትል አስተዳዳሪ፣ ቆሞስ አባታችን አባ ሀብተ ማርያም ከአዲስ አበባ ሀገረ ስብከት የመጡ አሉ። እንዲህ ብዙ ሊቃውንት ናቸው ያሉት። ወአንተኒ ሕፃን ነቢየ ልዑል ትሰመይ፣ አንተ ሕፃን